ከዚህ የከፋው ግን የትኛው ነው? እያንዳንዱ ምናነበው የሽርክ ስንኝ ይሆናል ማለት ነው። ሽርክን ካልተጠነቀቅን ምን እንጠነቀቃለን? ያላህ ባሪያዎች ሆይ አንደኛ መዲዋዘል ቆብናልና አካላት ያያሉ ፍቅሩ ሰላም ይዋደርሰው ይመልከቱ አያት ወባክን እንዳንቀሩ መዲዋቱ ካገኘሁ መዲዋ የቀራው ይቅሩ አህመድዬ ብሎ ይጀምራል። አህመድዬ ዘልቆብናልና አካላቴ ሀያሉ ፍቅር ሰላሜዋ ደርሰው ይመልከቱናል። ጥሪ ነው አይደለም? ያላህ ባሪያዎች ይሄ ነብዩን መጥራት ነው አይደለም? በብቸኝነት ሊጠራ የሚገባው ማን ነው? አላህ ነው አይደለም? ምን መልስ ይሰጠዋል? የትም አይደርሱም፣ አይመጡም፣ አይመለከቱም፣ ሞተዋል። ብትጠሯቸውም አይሰሙም እንዳለው አላህ ኢንተድኡሁም ነብዩ ሰለላሁ ዐለይሂ ወሰለምንም ይሁን ጅብሪልንም ይሁን ማንም ከአላህ ውጭ የሚመለክ ብትጠሯቸው አይሰሙም አለ አላህ። ሀያቴዋ ባክነን እንዳንቀራ አለ። ብኩን እኮ ስለሆነ ነው። ባክኗል አልባከነም? ከአላህ ውጭ የሚጣራ ሰው ባክነን እንዳንቀር እባክዎ ተመልከቱን ካሉበት እዩን ድረሱልን ይላል። ከአላህ ውጭ ጅብሪልንም ነብዩ ሰለላሁ ዐለይሂ ወሰለምንም የተጣራ ብኩንና ጠማማ ነው። አላህ ምን አለ? ወያዕቡዱነ ያመልካሉ እኮ ሚን ዱኒላህ ከአላህ ውጭ ያሉትን። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ነው ያሉት አይደለም? ነው። ጅብሪል ከአላህ ውጭ ነው አይደለም? ነው። ሚካኤል ከአላህ ውጭ ነው አይደለም? ዒሳ ከአላህ ውጭ ነው አይደለም? ስለዚህ ጅብሪልም ተጠራ፣ ሚካኤልም ተጠራ፣ መርየምም ተጠራች፣ ዒሳም ተጠራ፣ ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ተመለኩ። አላህ ምን አለ? ወያዕቡዱነ ያመልካሉ እኮ ይጣራሉ እኮ ሚን ዱኒላህ ከአላህ ውጭ ያሉትን ማላ የምሊኩ ለሁም ሪዝቀን ለነሱ ሲሳይን ሚበላ ሚጠጣን እማይዙላቸውን እማይሰጧቸውን አለ። ምን السماوات والارض ከሰማያትም ከምድርም ሲሳይ ማይሰጧቸውን ሸይአን አንዲትንም ነገር ወላ يستطيعون በፍጹም ደግሞ እነዚህ አካላት ይሄን ማድረግ አይችሉም። ወላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወላ ጅብሪል ወላ ሚካኤል ወላ ቢሰበሰቡ ማለት ነው። ቀጠልና ምን አለ? አህመዴዋ አንቱን ካገኘሁኝ አህመዴዋ የቀረው ይቅር ይላል። ተመልከት ምን ብለዋል ከዚህ በፊት እነዚሁ ሽርክ ላይ ወደቁ መንዙማ ባዮች። አንቱን መዝከር ከሆነ ስተት አንቱን ዘክሬ ይቅርብኝ ጀነት አሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን በድምጽ የተያዘ በጽሁፍ የተያዘ። እኛ ይሄ ዚክር አይደለም እናንተ የምትሉት ሰለዋት አይደለም፣ መጨፈር ነው፣ ዳንስ ነው፣ ሽርክ ነው፣ ቢድዓ ነው፣ መደንዘዝ ነው፣ ጫት መቃም ነው። ይሄ ሰለዋት አይደለም። ሰለዋት በዚህ መልክ አይባልም ስንላቸው ምን አሉ? ነገሩን ቀየር አረጉና እርሶን መዝከር ከተባለ ስተት እርሶን ዘክሬ ይቅርብኝ ጀነት። ይኸውልህ አላህ ምን ብሎ ሲያበቃ አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ያ ነብሱን አምላኩ አድርጎ የያዘን ሰው ተመለከትክን አለ። ነብሳቸውን አምላካቸው አድርገው ስለያዙ ይሄ ነገር ሽርክ ነው ይቅርባችሁ። ሰለዋት አላሁመ ሰሊ ተብሎ በአደብ ነው የሚባለው ስትላቸው ሽርኩን ደባልቀው ሚሉትን ስለነካህባቸው ምን አድርገው አቀረቡት? ልክ የሰው ቤት እየሄዳችሁ የደሃ ኪስ አታራቁቱ ስትላቸው ሰደቃ የሚከለክሉ ሰዎች መጡ ብለው ነበር አልነበረም? ልክ እዚህም ጋር ምን አሉ? እርሶን መዝከር ከተባለ ስተት እርሶን ዘክሬ ይቅርብኝ ጀነት አለ። ተመልከት እኚህ ታላቅ ነብይ ራሳቸው አላህ ምን ብለው የለመኑበትን ጉዳይ አላሁመ ኢኒ አስአሉከ አልጀነ ወነዑዙ ቢከ ሚነናር። አላህ ሆይ ጀነትህን እለምንሃለሁ ከሳት እንድጠብቀኝ እለምንሃለሁ ያሉትን አገላይ ምን ይላል? እዚህ መጥቶ እርሶን ዘክሬ ይቅርብኝ ጀነት ይላል። ነብዩም በዱንያ ማግኘት አይቻልም ሞተዋልና፣ የማይሞተው ግን ሱናቸው ጎዳናቸውን መከተል ይችሉ ነበር። ነገር ግን እነሱ ከሱና ምን አላቸው? ሱናን አይፈልጉትም ሲጀምር